ነው ልብሴ አልፈልገው ልብሴ አልፈልገው እኔ ከዚህ ቤት መጣት ብቻ ነው የምፈልገው በቃ ውጪ ምን አገባኝ እዚህ ሆኖ ግን እንድታዙኝ ከሆነ ወይ ይወላችሁ ሙስጠፋ እርግጠኛ ነሽ አንተ ደውሎ ስጅታ ባዲያ ጀራሲኒ ነው ኦኬ እንዴ ነበር ሃይ ሙልተዳ ሳፎ ለምገው ይጭፈኔ ሰረቴ አጭቷን ጭፈኔ ቲምብር ወራው አስር ሊመጣ ነው የመቼ ዛሬ አዎ በቃ ምንም የለም እኮ ምንም ችግር የለውም እስከ የሚሆነው ሀዊን እቺን ምላሳም አንዴ ከ10ኛ ፎቅ ስትለኝ አንዴ ከሁለተኛ ስትለኝ አንዴ ከሶስተኛ ስትለኝ አንዴ ገብቼ ማለት ነው ዘይር ሳይመጣ ከቤት ማባረር አለብኝ ማለት ነው ያው ማለትም ያው በኔ انا ሮዛዳ نغما في كوچ راش كيسما مالي جرتا هيا كيت كوي كان مسلامت كيسما تدفوت ايدو نو ارجي كيسما دفوت جراس انجا سيد في دفا جريتا انت ها هاوي سمية انت كسروني متاشو انت ايوه هاوي ما سمية انت كسروني متاشو انت سمية انت نش دانش انت وي سمية انت تمشي سمية انت تمشي دانش አንቺ ወይ ስማያ እንጂ ወድሻ ተስሽናጅ ነው እቺ ቢያንስ ሰይድ እንጣን ዝም ይያው ጣሪ አርብናትሽ ኮታሽናጅና አምጪ እዚህ ጋር ፈትሽሽ ተውጫለሽ ስለሽ ለሰራተኛ ፈትሽ አሁን ሰይድ እየመጣ ስለሆነ ይሄ ለምፈለመስሽ ነው ይሄንን ለዚህ ግድም የለኝም ታይ ባክሽ ኧረ ቆይ ስሚ እኔ ላንቺ ክብር ነው እንደው ሌላውን ነገር ታዩ እሱ አይልሽም ማጥምጂ ወደ ወጥ ምን ታደርጋለሽ አርባክሽ አዎ አጥምጂ ምን አለ ትራስ አርገሻ ምትተኝ ስለዚህ ተረታዩ ስለዚህ ተቀመጭልሻል አዎ ይለኛል አሁን ባልሽ ስደብ እኔን አይደለም ባሌ እኔን እኮ እኔ እንደገና እንዳሰድብሽ ሁለተኛ እንዳሰድብሽ እኔ እንጂ እንዳሰድብሽ ስለኮ ደግሞ አሰድብሽ አሁን ልብስሽን ያዥና ነው ልብሴ አልፈልገው ልብሴ አልፈልገው እኔ ከዚህ ቤት መጣት ብቻ ነው የምፈልገው በቃ ውጪ ምን አገባኝ የለበሰቻትን እቺ ቦቅባቅ ሮጠች ከግቢ እንኳን ራሱ ወጣ ማለት ነው እንዴት እየሮጠች እንደነበረ ከግቢ ራሱ ወጣ እንዴት እየሮጠች እንደነበረ ማለት ነው ወይኔ ድንጋጤዋ ደንግጣለች ምክንያቱም ብዙ ስትላት ነበር ለዛ እኮ ነው እና በጣም ደንግጣለች ማለት ነው ምክንያቱም አንደኛ ትመጣለች ብላ አልጠበቀቻትም ባለፈው አይታችኋላ ፎቶዋን እየሰባበረች ምናምን እንደውም በጣም ነው የምታስጠላኝ አልወዳትም በፊት አብረን ብንኖር ምናምን ስትል የነበረ ልጅ አሁን ላይ አልወዳትም በጣም ነው የምታስጠላኝ በጣም ጠላታለሁ ምናምን ቀብጥርሴ ዝተሰቅሎ እዛ ተሰቅሎ እያለች ነበረ ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ነው የተከበራችሁ የሱስ ሀበሻ ቤተሰቦች በያላችሁበት ሰላማችሁ ብዙ ይበልልኝ ላይክ ሼር ሰብስክራይብ አድርጉ ማለት ነው አውዲ ተመልካቾች እንዴት ናችሁ ደህና ናችሁ ወይ በተለይ ሳውዲ ያላችሁ ብርድ እንዴት ይዟችኋል እንዴት ናችሁ ደህና ናችሁ ወይ ላይክ ሼር ሰብስክራይብ አድርጉ ማለት ነው እንግዲህ ሱማያ ዛሬ ሀዋን አለችበት ቤቷ ድረስ ሄዳለች ማለት ነው ምክንያቱም ሰይድ የለም ነበረ ሰይድ እንግዲህ እንደምታውቁት የልጅቷን ያንተ ልጅ ነው ልጁ ያንተ ነው የተባለው ቦታ ሄዶ እንዳልተመለሰና ከሰዓት እንደሚመለስ ለሮዛ ነግሯታል ለሮዛ ደውላለት ማለት ነው ከሰዓት እንደሚመለስ ነው የተናገረችው ማለት ነው እና አሁን እንግዲህ ሱማያ ሄደች ማለት ነው እና ሰይድ ቤት ቀጥታ ስትሄድ ማንም እንደሌለ ታረጋገጠች በኋላ ስትሄድ እንግዲህ ሀዋ ናት ማለት ነው ቤት ቁጭ ያለችው እንግዲህ ሱማያን ስታይ በጣም ደንግጣለች አንደኛ ባለፈው የለፈለፈችው አለ ፎቶዋ ላይ እሷ እንዴት እንደምታስጠላ ስትናገር ነበር ከ10ኛ ፎቅ መወርወር ነበር ከዚህ መወርወር ነበር ምናምን እያለች ስትለፈልፍ ነበርና ፊት ለፊት ስታያት በጣም ደነገጠች ማለት ነው የምታነሳው የምትጨብጠው የምትይዘው ነበር የጠፋባት ማለት ነው አንዳንዴ
ምን አለች መሰላችሁ? እኔ እኮ በጣም ነው የምወድሽ፣ ግን ለቪው ብዬ ነው አለች ማለት ነው። ለቪው ተብሎ እንደዛ የሚባል ነገር የለም። ሰውን እየሰደቡ ሰውን እያንቋሸሹ ለብር የሚባል ነገር የለም። ሁለተኛ ደግሞ ክብር የሚባል ነገር አለ ማለት ነው። ከምንም በላይ የሚቀርመው ክብር ነው ማለት ነው። ገባችሁ? ክብር ስለሚቀርብ ስለሚቀድም እሷ ደግሞ ያንን አላደረገችም ማለት ነው። ምንድነው ቀጥታ ያደረገችው? ፎቶውን አንስታ ነበር የሰበረችው። በተለይ የሱማያን ፎቶ ያለበትን። በነገራችን ላይ ያንን ራሱ ስታደርግ ዝም ያለው ሰይድ ነው። ምክንያቱም እሱ ቢናገራትና እሱ አደብ ቢያስይዛት እንደዛ ብላ ሚስቱ ጋር ራሱ ደርሳ አትናገርም። በነገራችን ላይ የሱማያን ጀግንነት ሳላደንቅ አላልፍም ማለት ነው። ታውቃላችሁ፣ ታይቀደምም የሀዩን እንዴት አድርጋ እንደያዘቻት በእንዴት በምን መልኩ እንደያዘቻት ታውቃላችሁ። ይችን ደግሞ ቤትም ማጥምዳ ነው ማለት ነው። ሰይድ እንደሄደ ስታቅ ቀጥታ ተከታትላ የመጣችው ማለት ነው። እና እንግዲህ ሰይድ እንግዲህ የልጁን ውጤት ለማምጣት ወደዛ በሄደበት፣ ሱማያ ደግሞ እቤቷ ቀጥታ ሄዳ ሚስትየቱን አስወጥታ ጠብቀዋለች ማለት ነው። የኔ ቤት ነው ቤቴ ነው ምናምን እያለ ፈንጭታ ነበር። ግን በኋላ ስታስፈራራት እንደማያወጣም ስታቅ ምንም ሳታንጎሻቆሽ እሺ በቃ እኔ ምንም አልፈልግም ከዚህ ቤት ብቻ መውጣት ነው የምፈልገው እስከ ማለት ደረጃ ደረሰች ማለት ነው። እንግዲህ ሱማያ ከእንግዲህ በኋላ እንግዲህ ሰይድ ጋር ይታረቃሉ ብለን እናስባለን። ምን መሰላችሁ? አሁን የልጅቱ እናት ተገኝታለች። ምርመራው ይደረጋል። ምርመራው ከተደረገ በኋላ ከዛም በኋላ የሚታረቁ ይመስልናል። እንግዲህ በቀጣይ እንግዲህ ሰይድ ነው እንግዲህ የምንጠብቀው። ምክንያቱም ከልጅቷ ጋር ተገናኝቶ ያለውን ነገር ሁሉ ነገር ተፈርሶ አዲስ ነገር እንጠብቃለን ማለት ነው። በነገራችን ላይ አንዳንዴ አፍ ብሉብኝ እንጂ ቀባጥሩብኝ አላለም። እውነት እኮ ነው የምር አፍ አውሩብኝ አላለም። የማይፈለገውን ነገር ዘባርቃ በገዛ እጇ እኮ ደግሞ ማለት ነው በገዛ እጇ ነው የዘባረቀችው፣ ማንም ሳያስገድደ። ጭራሽ የስንት ዓመቷን ፎቶ ከየመን ያመጣውን ፎቶ ጭራሽ ማቅደር ድረስ ብዙ ነገር ድረስ የደረሰችው በነገራችን ላይ በራሷ ጥፋት ነው። ያንም ደግሞ ሱማያ አላገኛትም ብላ ነበር፣ ግን እልክ ስላጋባቻት ለምን አግቼ አላወራትም ብላ እንግዲህ አግኝታት አለች ማለት ነው። ሀዊ እርግጠኛ መቼም እዛ ቤት ሱማያ ራሱ የለችም ብትባል እርግጠኛ ነኝ። ገና ስታየው ግቢውን ስታየው ሱማያ የቆመች ነው የሚመስላት፣ እርግጠኛ ነኝ ማለት ነው። ገና እንዲህ ግቢውን ስታየው ማለት ነው ሱማያ ያለች ነው የሚመስላት። እና ዲጋመኛ እዚች ግቢም አደርስም ብዬ ነው የማስበው። እንኳን እዚህ ግቢ አይደለም ሰይድ ያለበት ዙሪያ ራሱ የምትዞር አይመስለኝም። ምክንያቱም ፈሬ ናት እንደ የታየችው እንትን አይደለችም እንዴ። እንደዛ እንደፈገላችሁ እኮ ስታያት እኮ በቃ የምታወራው የምትጨብጠው ሁሉ ነው የጠፋባት ማለት ነው። እድሜም አንዳንዴ ማለት ነው የምር እኮ ነው። እንደው ዝም ብሎ አፍ እንዳመጣልን እየተወራው ወሬ ዋጋ ያስከፍላል። አያችኋ? አሁን እሷን ዋጋ አስከፈላት ማለት ነው። ዋጋ አስከፈላት። ስለዚህ አስቸጋሪ ነው ማለት ነው። እስኪ በያላችሁበት ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እንግዲህ በሌላ ቪዲዮ በአዲስ ቪዲዮ እስከምንገናኝ እንግዲህ ሀዩም እንግዲህ ከመጣችም እንግዲህ የደረሰችበትን ፓስታ ትናገራለች ማለት ነው። የት እንደደረሰች የት እንዳለች እንግዲህ ትናገራለች። ካልተናገረችም እንግዲህ በቃ ሄዳለች ማለት ነው። እርግጠኛ በዛ ሩጫዋማ ሳስበው ማለት ነው ከኢትዮጵያ የምትወጣ ነው የመሰለኝ። በዛ ሩጫዋ አረ ከኢትዮጵያ ነው የምትወጣው። ከኢትዮጵያ ነው የምትወጣው በዛ ሩጫዋ ማለት ነው። እርግጠኛ ዝም ብላ ነው የምትነካው። እንግዲህ በያላችሁበት ሰላማችሁ በዘት ይበልልኝ። ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። በሌላ ቪዲዮ እስከምንገናኝ ባይ ባይ።